እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ 5 አስገራሚ የሰርግ ባህል ያላቸው ነገራት ምን ይሆናል? አብራችሁን ቆዩ። የመጀመሪያዋ ቡልጋሪያ ናት። በቡልጋሪያ ሙሽሪት እንደ ተጫዋች ወግ በሙሽሪት ጓደኞች ልትታፈን ትችላለች። ሙሽራውና ጓደኞቹ የሰርጉ ስነ ስርዓት ከመቀጠሉ በፊት ያለውን ቁርጠኝነት በማሳየት ማዳን አለባቸው። ሙሽራው ለሙሽሪት ለማዋጋት ያለውን ፍላጎት የሚያመለክት አስደሳችና አስገራሚ ባህል ነው። ሁለተኛዋ ዴንማርክ ናት። በዴንማርክ ውስጥ የሙሽራዋ ጓደኞች አንዳንድ ጊዜ በሰርግ ግብዣ ወቅት ጫማዋን የሚሰርቁበት ያልተለመደ ልማድ አለ። ሙሽራዋ ከእንግዶቹ ጋር በመደነስ ጫማዋን መግዛት አለባት። ይህም ለዝግጅቱ አስደሳችና አስደሳች ሁኔታን ይጨምራል። ሶስተኛዋ ሞሪታኒያ ናት። በሞሪታኒያ የወፍራም እርሻ ባህል ለብዙዎች አስደንጋጭ ነው። ሙሽሮች የተወሰነ የውበት ደረጃን ለማሟላት ሆን ብለው ክብደት እንዲጨምሩ መደረጉ የተለመደ ነው። አንዳንድ ጊዜ ሙሽሮች የብልጽግናና የውበት ምልክት ወደሚሆኑባቸው ካምፖችም ይላካሉ። አራተኛዋ ደቡብ ኮሪያ ናት። በደቡብ ኮሪያ ውስጥ በጣም ያልተለመዱ የሰርግ ወጎች አንዱ ከበዓሉ በፊት በሙሽራው ላይ መሳለቂያ ነው። የሙሽራው እግሮች በዱላ ወይም በአሳ ይደበደባሉ። ይህም የሙሽራውን ጽናትና በትዳር ውስጥ አስቸጋሪ ሁኔታዎችን የመቋቋም ችሎታ ያሳያል። አምስተኛ በቻይና በዥዋንግ ባህል ባህላዊ ሰርግ ሙሽሪት ከቤተሰቦቿ ጋር እስከ ሰርጉ 1 ወር ድረስ ያለቀሰችበትን የሚያስለቅስ ጋብቻ ስነ ስርዓት ሊያካትት ይችላል። ይህ ስሜታዊ ማሳያ ሙሽራዋ ቤተሰቧን ጥላ በመሄዷ እንዳዘነችና ነገር ግን በአዲሱ ህይወቷ ደስተኛ መሆኗን ለማሳየት ነው። የዛሬ ቪዲዮአችን በዚህ ተጠናቀቀ። ለሌሎች ቪዲዮዎች ሰብስክራይብ ማድረግ እንዳትረሱ። ደህና ሁኑ።